ከአጭር ጽሑፍ የተገኘ አስተማሪ ታሪክ። የ105 ዓመት አዛውንት ናቸው። መሽናት እስኪያቅታቸው ድረስ ኩላሊታቸውን ያማቸውና ሆስፒታል ይሄዳሉ። ዶክተሩ ከሕመማቸው እንዲድኑ ቀዶ ጥገና መደረግ እንዳለባቸው ይወስናል። አዛውንቱም ተስማምተው ቀዶ ጥገና ተደረገላቸው። ቀዶ ጥገናው ተጠናቆ አዛውንቱ ሕመማቸው መለስ ብሎላቸው ከሆስፒታል ሲወጡ እስካሁን ለሕክምናቸው የወጣውን ወጪ የሚያሳይ ቢል ዶክተሩ አምጥቶ ይሰጣቸዋል። አዛውንቱ ቢሉን ሲያዩ ድንገት እንባቸው ፍንቅል ብሎ በፈዘዙ ዓይኖቻቸው እንባ መፍሰስ ጀመረ። እጅግ በጣም የመረረ ለቅሶ አለቀሱ። ዶክተሩ ማልቀሳቸውን ሲያይ ሊያጽናናቸው ሞከረ። ገንዘቡ ከብዶት ነው፣ አይዞት፣ ከሰዎች ሰባስበን አንድ ነገር እናደርግልዎታለን፣ አያልቅሱ አላቸው። ሰውየው ቀና ብለው ዶክተሩን እያዩ ከእኔን ያስለቀሰኝ የገንዘቡ ብዛት አይደለም፣ ፈጣሪ 105 ዓመት እንዲሸና ሲያደርገኝ አንድም ቀን የክፍያ ቢል አላከብም። እሱ ነው ያስለቀሰኝ ልጄ አሉት። እስኪ ስንቶቻችን ነን በሆነብን ሳይሆን በሆነልን የምናመሰግነው? ከወደዳችሁት ላይክ፣ ሰብስክራይብ እንዳይረሳ። ሰላማችሁ ይብዛ።